الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. إن شاء الله زاري من نوراو سل الجماعة هنا بتلاقي دمو يمدولا بيونيفرسيتي جماعة تاريخ من دم مثل كما جمرا جمروس كهون من لا يالله استراكشر من مثلا من تاريخ وسنا يالله يملون تشالنجوچم ሁሉም ነገር إن شاء الله ባጭሩ የምናወራ ይሆናል ማለት ነው። በመጀመሪያ إن شاء الله ይሄ ጀማዓ ከየት ነው የጀመረው የሚለውን ነገር ብናወራ ይሄ ነው እንደ ተማሪ ማለት ነው። እንደ ዩኒቨርሲቲ ተማሪ የተጀመረው ይሄ ጀማዓ ማለት ነው ከአዲስ አበባ ዩኒቨርሲቲ ነው የተጀመረው። በፊት ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ውስጥ መዝሙር ምናምን አሉ ነበር እንደ ቤተክርስቲያናዎች ምናምን ማለት ነው። እነዛ ተማሪዎች ዲያቆኖች ምናምን ማለት ነው። እና የኛ ተማሪ የሙስሊም ተማሪም ኑ እንስገድ ምናምን ብሎ ከዛ መሰብሰብ ጀመሩ። ከዛ ነው ይሄ ጀማዓ ክሬት የሆነው ማለት ነው። ከዛ ተጀመረ ይሄ ጀማዓ። ከዛ ከተጀመረ በኋላ መስፋፋት ጀመረ። አልহামዱሊላህ እኛ ጋር ይሄ ጀማዓ ለመጀመሪያ ጊዜ የተመሰረተው 1999 ነው። የኛ ጀማዓ የተመሰረተው ማለት ነው። የመጀመሪያው አሚር ደግሞ ከቤኒሻንጉል ጉሙዝ ነበረ፣ አጣይብ ይባላል ስሙ። ከዛ ተመሰረተው አልহামዱሊላህ እስካሁን ድረስ ደርሷል ማለት ነው። ጀማዓ ማለት ምን ማለት ነው ስንል ጀማዓ ማለት ለአንድ ዓላማ ሙስሊም ተማሪዎች የተሰበሰቡ አንድን ዓላማ ለማሳካት የተሰበሰቡ ማለት ነው የኛ ጀማዓ ማለት ነው። እና ይሄ ጀማዓ አስፈላጊነቱ ምንድነው ስንል አንደኛ ትሪትመንት ያስፈልጋል። ይሄ ተማሪ የመጣው ከብዙ ማህበረሰብ ነው የመጣ ተማሪ ማለት ነው። ከብዙ ማህበረሰብ መጣ ዲሃም አለ ብዙ ነገር አለ ማለት ነው እዚህ ተማሪ ውስጥ። እና እነዚህን ተማሪዎች ደግሞ ትሪት ማድረግ ያስፈልጋል። እነዛን ትሪት ማድረግ ደግሞ መሰብሰብ ያስፈልጋል ማለት ነው። ይሄ ነው አስፈላጊነቱ። ሁለተኛ ደግሞ አስፈላጊነቱ ምንድነው ለመማማር ነው። አካዳሚካሊም ሃይማኖታችንም እስልምና ማለት ነው ለመማማር በጣም አስፈላጊ ስለሆነ ይሄ ጀማዓ አስፈላጊነቱ በጣም ሃይ ያደርጋል ማለት ነው። ዩኒቨርሲቲ ውስጥ ብዙ ቻሌንጆች አሉ። ከግቢ የሚገጥሙን ነገር ከመንግስትም ብዙ የሚገጥሙን ነገራቶች አሉ። ለምሳሌ ሶላት መከልከል አለ፣ ሂጃብ መከልከል አለ፣ ንቃብ መከልከል አለ፣ ብዙ ነገር አለ። እነዚህን ሶሉሽን ለመስጠት ይሄ ተማሪ የሙስሊም ተማሪዎች አንድ ላይ ተሰብስቦ ይሄንን ለማቅረብ ሶሉሽን ለመስጠት እና መብታቸውን ለማስጠበቅ የምንሰበሰቡበት ነው ማለት ነው ይሄ ጀማዓ አስፈላጊነቱ። ይሄ ደግሞ አንድነታችን በጣም አስፈላጊ ነው። አንድነት ሲኖር ነው ሁሉም ነገር መሳካት የምንችለው። አንድ ስንሆን ነብያችን ሰለላሁ ዐለይሂ ወሰለም እንደሚሉ አለይኩም አልጀማዓ ጀማዓ እናንተ ላይ ይሁን በጀማዓ ሂዱ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። فإنما تأكل الذئب من الغنم القاسية ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ቀበሮ የምትበላው ከፍየሎች ብቻውን የወጣችን ነው የምትበላው ይላሉ። እና ጀማዓም አንድነታችንን ትተን ብቻችን መሄድ ስንጀምር የዛን ጊዜ የኛ ጠላቶች እኛን መብላት ይጀምራሉ። እኛን መከባበር ከጀመሩ በኋላ ደግሞ እኛም ደግሞ ድክመታችን እየመጣ ነው የሚሄደው ማለት ነው። ስለዚህ አስፈላጊነቱ ይሄ ትምህርት ላይም ጀማዓ ውስጥ አካዳሚካሊ ወይስ ደግሞ ሃይማኖታችን የምንማረው አስፈላጊነቱ ለዚህ ነው ማለት ነው። የዩኒቨርሲቲ ጀማዓ ምንድነው ልዩ የሚያደርገው ካል አንደኛ ይሄ ዩኒቨርሲቲ ተማሪ በጣም ኃይል አለው። ምክንያቱም ከብዙ ማህበረሰብ ከብዙ ዞን ከሪጅን ምናምን ነው የመጣ። ይሄ ኃይል ሲመጣ ደግሞ ብዙ ኤክስፒሪያንስ ይዞ ነው የሚመጣው፣ ብዙ ዕውቀት ይዞ ነው የሚመጣው። ይሄ ዕውቀትና ኤክስፒሪያንስ አንድ ላይ ሲመጣ የሆነ ነገር ማድረግ ይችላል ማለት ነው። ስለዚህ ልዩ የሚያደርገው አንዱ የተማረ ኃይል ነው እዚህ ያለው። ስለዚህ ዩኒቨርሲቲ ጀማዓ አንዱ ይሄ ልዩ ያደርጋል ማለት ነው። እንዲሁም ልዩ የሚያደርገው አንዱ የዩኒቨርሲቲ ተማሪዎች እዚህ አይቆይም። ከቆዩ 4 ዓመት ነው 5 ዓመት ነው። ሜዲሲን ከሆነ ደግሞ 7 ዓመት ነው የሚቆዩት። አጭር ጊዜ ነው የሚቆዩት። አጭር ጊዜ ደግሞ ብዙ ነገር አሳክቶ ነው የሚሄዱት ማለት ነው። ስለዚህ አንዱም ይሄ አጭር ጊዜ መቀመጣቸው ልዩ ያደርጋል ማለት ነው ይሄ የጀማዓ ዩኒቨርሲቲ። አራተኛ የመጨረሻው ደግሞ ምን ላይ ፎከስ ያደርጋሉ የዩኒቨርሲቲ ጀማዓ እንደኛ ሁሉም ዩኒቨርሲቲ የመደወላብ ዩኒቨርሲቲ ጀማዓ ምን ላይ ፎከስ ያደርጋሉ ካል አንደኛው የራሳቸው ሃይማኖት ላይ ፎከስ ያደርጋሉ፣ ትምህርት ላይ ፎከስ ያደርጋሉ፣ አካዳሚካሊ ሃይማኖታቸውንም ፎከስ ያደርጋሉ። ቻሌንጆች ምናምን ሲገጥሙ ደግሞ ሶሉሽን ለመስጠት ያላም ደግሞ ፎከስ ያደርጋሉ። በፊት እንዳነሳ ነው ስለ ሂጃብ ስለ ሷት ምናምን ያ ነገር ችግሮች ሲነሱ ያንን ሶሉሽን ለመስጠት ያ ደግሞ ፎከስ ያደርጋሉ ማለት ነው። ብዙ ነገራቶች አሉ ተማሪዎች ሲቸገሩ ፋይናንሻሊ ሊሆን ይችላል በናውሎጂ ሊሆን ይችላል። ያን ነገር ደግሞ ለመገደፍ ይሰራሉ። ያን ነገር ላይ ፎከስ ያደርጋሉ ማለት ነው። መጨረሻ ላይ ደግሞ ማለት የምፈልገው የኛ ጀማዓ አሁን ያለው ሁኔታ ምን ይመስላል ካልን ደግሞ የኛ ጀማዓ ብዙ ጠንካራ ጎኖች አሉ፣ ድክመቶች እንዳሉ ሆኖ ማለት ነው።
ጠንካሮቹ መናገር የምፈልገው አካዳሚካሊ የኛ ጀማ በጣም ኃይለኛ ነው። አካዳሚካሊ በጣም ያስተምራል። እዚህ ሙስሊም አስተማሪዎች አሉ። እነዛን አሰምጥቶ ከሪሚዲያል ጀምሮ እስከ ፍሬሽማን በጣም ያስተምራል ማለት ነው። እኛ ተማሪዎችን ደግሞ ተማሪዎች ትምህርቱን ቀስሞ ብዙ ተማሪዎች ሜዲሲን ሄልዝ ውስጥ ይገባሉ ማለት ነው። ይሄም የኛ ጀማ ፖዚቲቭሊ ማውራት የምፈልገው ነው። ሁለተኛ ደግሞ በሃይማኖት መማማር አለ። ሶስተኛ ደግሞ ፋይናንሻሊ አልহামዱሊላህ በጣም እያደገ ነው። አሁንም ይሄ ማለት ፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።